ተወልዳ 14 አመት የሞላት ህፃን እስከ ዛሬ አፏን አልፈታችም፣ ምንም ነገር አትናገርም ማለት ታማሚ ነች። አሁን ስንት አመቷ ማለት ነው? 14 ማለት እኔ 8 ወይ 9 አመት ላይ ነው። በቃ እንደዛ ማለት ነው። እና ያው እድገት ብቻ ነው እንደምታየው። አባት ታማሚ ልጁን መቀበል ያልፈለገውን እናት ግን 14 አመታት ያለማቋረጥ ከሷ ጋር ስቃይ ያሳለፈች ነው። ስመለስ ይሄ ነገር ሀፕን ሲያረግ በቃ ያው አትሰጂ እያልኩሽ ምናምን በቃ ሊቀበል አልቻለም። በአጠቃላይ ያው ትዳሯን ያጣችም በዚህችው ልጅ ምክንያት ነውና እንደዚህ አይነት ልጅ ስለወለድሽልኝ አልፈልግም። ቀኑን እንዴት ቢፈልግም ቤትም ተወዷል። ለሷም ደግሞ እንዲ የሚመቻትን ቦታ ነው የምትከራየው። እያወራችሽ ነገር ይመስላል። ምን እናቴ አውሪው ለዴቭ ንገሪው። ምናልባት ይሄንን ፕሮግራም የምትመለከቱት የእንደዚህ አይነት ላይፍ ተቋዳሽ ህይወት ተቋዳሽ ትሆናላችሁ። ሌሎቻችሁ ግን የምትባረኩበት ቪዲዮ ይሆናል። እስከ መጨረሻ ድረስ ይሄንን ቪዲዮ ተመልከቱ። ከዚህ ከፒያሳ ተነስተን ሀያት ድረስ እንሄዳለን። በጣም ጎበዝ ነች፣ ጠንካራ ሴት ነች። ሰለቸኝ አትልም። አስብ የማይናገር ልጅ፣ የማይንቀሳቀስ ልጅ ቋንቋውን ራሱ ተረድቶ ምን እንደምትፈልግ ውሃ ስትፈልግ ታውቃለች። እናንተም ተመለከታላችሁ። አብራችሁን ቆዩ። ብቻዬን የሄድኩ ብቻዬን ስመጣ አዲስ አልነበርኩም ለሾለጋ ቤታ ሁሉን ያየሁበት ሁሉን ያወቁበት የእድሜ መንገድ አላውቅህም አለኝ ካንቺ ጋር ሲላመድ